ግን እኮ እንላለን። ግን ባያዋጣንስ? ባይሳካልኝስ? ቢዝነስ ሊሆን ይችላል ባይሳካልኝስ? በጣም የሚገርማችሁ ነገር ባይሳካልኝስ? ባይሆንልኝ የሚለው ነገር ይሄ በሰብኮንሺየስ ጭንቅላታችን ውስጥ የሚያመጣው ምን አለ? ጥርጣሬ፣ ጥያቄ አለ። ይሄ ስለዚህ ምን ያደርጉሻል? የሆነ ቃል ጣል ያደርጉሻል ትዳርሽ ላይ። ግን እሱን አትሽዋል እንዴ? ጓደኛ ልጅ ይባላል። የሚገርማችሁ ነገር እኮ ሰውዬው 24 ሰዓት እና አንቺ ጋር ያለ ዘው ብለን እንጀምራለን፣ ዘው ብለን እና ስለዚህ እነዚህ የእውቀት ማነስ የጥርጣሬ ምንጭ። ሰላም ሰላም፣ ውድ ቤተሰቦቼ ባላችሁበት ሁሉ ፍቅር፣ እድገትን፣ መትረፍረፍን ተመኘሁላችሁ። እንግዲህ ተመልሼ መጥቻለሁ። በተለይ እንግዲህ ከእናንተ ጥያቄ በመነሳት በተለይ እኔ ስራ እየሰራሁኝ ነው፣ በደንብ አድርጌ እየሄድኩኝ ነው። ግን በፈለግኩት ፍጥነትና በምፈልገው መልኩ ውጤት አላመጣም። እሰራለሁ፣ እለፋለሁ፣ ሌት ተቀን ደፋ ቀና እላለሁ። ግን የሚፈልገውን አይነት ውጤት አላመጣሁም። ብለሽ ላመናችሁ ወይም ላሰባችሁ ሰዎች ይሄ መልስ በደንብ ስራችሁን ያስተካክልላችኋል ብዬ አምናለሁ። እና ምክንያቱም ብዙዎቻችን እንሮጣለን፣ በአካል እንለፋለን፣ እንፈጋለን፣ እንሞክራለን፣ እንሄዳለን፣ እንመጣለን እና መሄዳችንን ወይም ደግሞ የአካላዊ እንቅስቃሴ ማድረጋችንን ነው እንጂ የምናውቀው አንድ በደንብ አድርገን እንድንረዳው የምፈልገው ነገር ምን ያህል ውስጥህ በደንብ አምነዋል። ምክንያቱም ብዙ ሰዎች ስኬታማ ለመሆን ይሻሉ፣ ይፈልጋሉ፣ ይሮጣሉ። ዳሩ ግን አንድ ደግሞ የዚህ ሁሉ ምስጢር ጥርጣሬ የሚባል አለ፣ መጠራጠር። በጣም የሚገርማችሁ ነገር የስኬት ጎዳናን ጀመርክ፣ በምን ያህል እምነት ነው እየሄድክ ያለው? የትምህርት ጎዳናን ጀመርክ፣ በምን አይነት እምነት እየሄድክ ነው? ትዳርን ጀመርክ፣ በምን አይነት እምነት እየሄድክ ነው? እነዚህ ሁሉ ነገሮች በህይወታችን ላይ እንግዲህ ስኬት ብለን የምንጠራቸው ነገሮች በሙሉ የኛን መልፋት፣ የኛን መጣር፣ የኛን ደፋ ቀና ማለትን አይደለም የሚፈልገው። የመጀመሪያው ማመን ነው። እኛ ግን ከማመን ይልቅ ደግሞ ለምዶብን ይሁን አላውቅም መጠራጠርን እናስቀጥላለን። የሚገርመው ነገር የሆነ ነገር እንጀምርና ግን እኮ እንላለን። ግን ባያዋጣንስ? ባይሳካልኝስ? ቢዝነስ ሊሆን ይችላል ባይሳካልኝስ? በጣም የሚገርማችሁ ነገር ባይሳካልኝስ፣ ባይሆንልኝ የሚለው ነገር ይሄ በሰብኮንሺየስ ጭንቅላታችን ውስጥ የሚያመጣው ምን አለ? ጥርጣሬ፣ ጥያቄ አለ። ይሄ ጥያቄ ደግሞ እኔን ምን ያደርገኛል? በፍጥነት እንዳላድግ፣ በፍጥነት እንዳልሄድ ያስረኛል፣ ይይዘኛል። በጣም የሚገርማችሁ ነገር በጣም ብዙ ሰዎች፣ በርካታ ሰዎች ትምህርታቸውን፣ ትዳራቸውን፣ ቢዝነሳቸውን፣ መንገዳቸውን፣ የጓደኝነት ህይወታቸውን በሚገባ በምን እንደፈረሰ ታውቃላችሁ? ጥርጣሬ። በተለይ ደግሞ የቢዝነስ ዓለም ማመንን ይጠይቃል ወገኖቼ። ምክንያቱም ማንም ሰው የሆነን መንገድ ሲጀምር በጥርጣሬ የሚጀምር ከሆነ ዴፊኒትሊ አንድ ምክንያት አለው እንዳይቀጥል። ስለዚህ መጠራጠር በህይወትህ ላይ አደጋ ነው። የሚገርማችሁ ነገር ጓደኝነታችን መፍረስ የሚጀምረው መቼ ነው? መጠራጠር የጀመርን ቀን። ትዳራችን ማመኑ የሚሸረሸረው መቼ ነው? መጠራጠር የጀመርን። ቢዝነሳችን ላይ በሙሉ ልባችን እንዳንሰራ የምንሆነው መቼ ነው? መጠራጠር። ስለዚህ መጠራጠር የሁሉም ውድቀት ምንድነው? ቤተሰብ ነው፣ ወይም የሁሉም ውድቀት አባትና እናት። ስለዚህ መጠራጠር የት ነው የመጣው? መጠራጠር የሚመጣው መጀመሪያ መንገዱን ስትጀምሩ ነገሮችን አልጋ በአልጋ መጠበቃችሁ። ቢዝነስ ስትጀምሩ የመጀመሪያው ጊዜ እንደጀመራችሁ እንደሞከራችሁ በመጀመሪያው ሙከራ እንዲሳካላችሁ ስለምትፈልጉ፣ በመጀመሪያው ሙከራ ሳይሳካልሽ ሲቀር እኔ ጋ ነው ችግር ያለው ከማለት ይልቅ አይ ቢዝነሱ እኮ አልሰራም፣ እኔ እኮ ማስረጃ አለኝ፣ ሞክሬያለሁ፣ አልተሳካልኝም። አንተ ምን ያህል ማሳካት ያለብን ወይም ማድረግ ያለብን ነገር ምን ያህል አደረግሽ? ስለዚህ ጥርጣሬ የሁሉም ውድቀት ባለቤት ነው ማለት ነው። መነሻው ጥርጣሬ እና መንገዱን ስንጀምረው ስኬታማ ለመሆን የስኬትን መርህ አለመረዳት። ትዳርን የመሰረታችሁት ትዳር ስትመሰርቱ እኮ ከተለያየ ዓለም የመጣችሁ ሰዎች ናቸው። ስለዚህ አይ ከሌላ ሴት ጋር ያወራ ይሁን ከሌላ ወንድ ጋር ታወራ ይሁን እንዴ ብሎ ከመጠራጠር መጀመሪያውኑ ምን ያህል ታውቃታለህ? ምን ያህል ታውቂዋለሽ? ትዳር
ትዳር የሚባለው ነገር የሚመሰረተው የሚያቆየው ጉሉ ማመን ነው። ጥርጣሬ አፍራሽ ነው። ጓደኝነትን ጉሉ ምንድነው? የጓደኝነት የሚገርማችሁ ነገር ብዙ ጓደኞች ናቸው። ያም እኮ የሚገርማችሁ ነገር እኔ ማላውቀው ነገር ተቀራራው፣ እኔ ያላልኩትን ነገር በላለች ብለው፣ እኔ ያላሰብኩትን ነገር አስባለች ብለው። እናንተ እንደዛ አይነት ጓደኞች አሏችሁ? ምናልባትም ሌሎች ሰዎች ከእናንተ ባነሰ መልኩ የሆነ ነገር ጀምረው ግን ያሳኩ ሰዎች ብዙ የሉ። ለምንድን ነው ያሳኩት? እንደኔ ተጠራጣሪ ስላልሆኑ፣ ሌላ ምንም ተአምር የላቸው፣ አይጠራጠሩም። መጠራጠርን ግን ከየት ነው ያመጣነው ነው? መጠራጠር ከየት መጣ? መጠራጠር የመጣው መጀመሪያውኑ እኔ አሁን እየሰራው ያለሁትን ነገር ወይም ደግሞ እኔ ልጀምረው ያሰብኩትን ነገር ኦልሬዲ ፌል ያደረጉ ሰዎችን መስማት፣ መንገዱ ላይ ሄደው የወደቁ ሰዎችን መስማት፣ መንገዱን ሞክረው ያልተሳካላቸው ሰዎችን መስማት፣ እንዲሁም ደግሞ መንገዱን ለመሄድ አይደለም ሲጀመር ቁጭ ብሎ አንቺ ስለሚሳካልሽ ወይ ይሳካላታል ብሎ ስላሰቡ ብቻ የሚፈሩ ሰዎች ነው። ህልም ሰራቂዎች በመንገዱ ላይ ተቀምጦ የብዙ ሰዎችን ህልም ለመስረቅ የተቀመጡ ሰዎች አስበውበት ግን አይደለም። በቃ ውስጣቸው የሆነ ሰው ሲሳካልን ማየትን አይፈልጉም፣ አይሹም። አንቺ ስኬታማ ስትሆኚ ማየት አይፈልጉም። ስለዚህ ምን ያደርጉሻል? የሆነ ቃል ጣል ያደርጉብሻል ትዳርሽ ላይ። ግን እሱን አይተሽዋል እንዴ? ጓደኛ አለችው ይባላል። የሚገርማችሁ ነገር እኮ ሰውየው 24 ሰዓት እና አንቺ ጋር ያለው ወይም ልጅቷ አንተ ጋር ነው 24 ሰዓት ያለው። ግን የጥርጣሬ ቃላቶች መርዞች አሉ። እነዛ መርዞች በሰዓቱ መርዛማ እንደሆኑ አታውቁ። መርዛማ መሆኑን የምትረዱት መቼ እንደሆነ ታውቃላችሁ? ነገሮች ካለፉ በኋላ ነገሮች ሲከሰቱ አታስተውሉት። ጥርጣሬን ውስጣችሁ ሲከቱት አይስተዋልም። እንደ ምክር ነው የሚሰጧችሁ፣ እንደ ምግብ ነው የሚሰጧችሁ። የሚወዷችሁ ሰዎች ናቸው ያንን መርዝ የሚያቀብሏችሁ፣ እናንተ ግን አታውቁ። ስለዚህ ጥርጣሬ በአንድ ቀን በአንድ ጀንበር አይገልም። ቢዝነሳችሁንም እንድታቆሙ ያደርጋችሁ፣ ትዳራችሁንም እንድትጠራጠሩ አያደርጋችሁም። በሰዓቱ ግን ነገሮች የሆኑ ነገሮች ሲመጡ ፐዝል አይደለ? ፐዝሉን ስታገጣጥሙ ትርጉም ይሰጣችኋል፣ የውሸት ትርጉም ማለት። ስለዚህ የወደቁ ሰዎች፣ የእናንተ ስኬት የማይፈልጉ ህልም ሰራቂዎች፣ እንዲሁም ደግሞ እኛም ብዙ ቻሌንጆች እንደጀመርን ብዙ ቻሌንጆች ያጋጥሙ። ምክንያቱም እኛ ስኬትን የመሰብናት ቀጥ ያለች ሜዳ ላይ ነው ያሰብነው። ዳሩ ግን ስኬት ደግሞ በተፈጥሯ እንደዛ አይደለች። ውጣ ውረዶች አሏት፣ ስንከሳሮች አሏት፣ ብዙ መሰናክሎች መንገዱ ላይ አለው። እኛ ደግሞ ስንመጣ ለዛ መሰናክልና ለዛ ስንከሳር ተዘጋጅተናል። ስለዚህ በሞከርን ሰዓት ኳስም ከሆነ ስንለጋ ቀጥታ ከጎል ጋር ወይም ከግብ እንዲያርፍ እንፈልጋለን። ያ ፍላጎታችን ምን ያደርገናል? ጉጉታችን ትንሽዬ ውድቀት ሲያጋጥመን፣ ትንሽዬ ነቀፌታ ሲያጋጥመን፣ ያላሰብነው ነገር ያላሰብነው ክህሎት እንደሌለን ስናል ወይም ክህሎት እንደሌለን አይደለም የምናስበው። በቃ ይሄ ቢዝነስ ለኛ አይሆንም፣ ይሄ ነገር ለኛ አይሆንም፣ ይሄ ፊልድ ለኛ አይሆንም በቃ እያልን ራሳችንን ምን እናደርጋለን? ወደኋላ መጠራጠር ነው የሁሉ ውድቀት መሰረት መጠራጠር። ስለዚህ መጠራጠር እኛን አንድ እርምጃ ወደፊት እንዳንራመድ ያደርገናል። ስለዚህ መጠራጠርን ካላቆምን በስተቀር ጉዟችንን በእምነት ልንቀጥልበት አንችልም። ጉዟችን በጣም ታፍ ነው የሚሆንበት። ለዛ ነው ብዙ ሰዎች ጉዟቸውን የሚያቋርጡት። በጣም የሚገርማችሁ ነገር ሌላው የመጠራጠር ትልቁ ምንጭ ምን እንደሆነ ታውቃላችሁ? እውቀት ማነስ። የእውቀት ማነስ የመንገዱን የእውቀት ማነስ የምንሄድበትን የመንገዱ የእውቀት ማነስ። የሚገርማችሁ ነገር በጣም የሚያሳዝነኝ ሀገራችን ላይ በተለይ እኛ እንደ ማህበረሰብ ትዳር ሲታሰብ ሰው ዘው ብሎ ነው የሚገባው። ልጅም ሲባል ዘው ብሎ ነው የሚወለደው። በጣም የሚገርማችሁ ነገር ግን ልጅ ማለት ቀጣዩን ያንተን ስም ያንተን ኢንሄሪታንስ የሚያስቀጥል ትውልድ ነው። ሚስት ወይም ባል ማለት ደግሞ ያንተን እንግዲህ ለሚቀጥለው 60 ዓመት 50 ዓመት አይዶን ነው አብራችሁ የምትቆዩትን እንግዲህ ፈጣሪ የሰጣችሁን እድሜ ያህል አብራችሁ የምትቆዩት ሰው ዘው ብሎ በመገባት እንዴት ነው የተሳካለት ትዳር ማስኬድ ነው? አናነብም። ስለ ትዳር ስለተሳካ ትዳር አናነብም።